ከኛ አስቀድሞ የነበሩ አባቶቻችን ልብስ ቀለብ ሳይሰፈርላቸው ደሞዝ ሳይቆረጥላቸው ስለ ቤተክርስቲያን ክብር፣ ስለ ሀገር ልዕልና እግዚአብሔር የፈቀደላቸውን ሁሉ አድርገው አልፈዋል። ረሃቡ ችግሩ ሳይበግራቸው ድንቅ ነገሮችን ለትውልድ አበርክተዋል። ከስጋዊ ጥበብ የበለጠ ለመንፈሳዊ ጥበብ ትኩረት ሰጠዋል። ራሳቸውን በፈሪያ እግዚአብሔር አንጸዋል። ለትውልዱም ጥበብ ከሃይማኖት አስተባብረው አስተላልፈዋል። ይህም ስራቸው ሕያው ሆኖ ለዘመናችን ጎልቶ ይታያል። ዛሬ ሞኝነት ቢመስልም አባቶቻችን የኖሩት እግዚአብሔርን ደስ በሚያሰኝ መንፈሳዊ ጥበብ ውስጥ ራሳቸውን ሰውረው በመሆኑ ዘመን የማይሽረው ታሪክና ጥበብ በቤተ ክርስቲያን ውስጥ አስቀምጠውልን አልፈዋል። ዛሬ ላይ ስመጥር የሆኑት ከታናሽ እስከ ታላቅ ታዋቂ የሆኑት የእሳቸው ትምህርት ብዙዎቹን የቀየረ ርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ ገዳም የአራቱ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ ታላቅ ፕሮጀክት ለቤተ ክርስቲያናችን ዘመን ተሻጋሪ ስራ ይዘውልን መጥተዋል። ሰላም እንደምናችሁ የተወደዳችሁና የተከበራችሁ የልጅት ባረክ ቤተሰቦች እንዲሁም ይህን ቪዲዮ የምትከታተሉ ዛሬ ደግሞ የአባ ገብረ ኪዳን ራዕይ ምንድነው? በግብጽ ያሉ ገዳማት ሆስፒታሎችን ለምን ገነቡ? የአባ ገብረ ኪዳን ራዕይስ ከዚህ ጋር እንዴት ይገናኛል? ቤተክርስቲያን ሆስፒታል መገንባት ያስፈልጋታል የሚለውን ጥያቄ ባጭሩ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የግብጽ ገዳማት ሆስፒታሎች ታሪካዊ መነሻቸው ከጥንታዊ የክርስቲያን ገዳማዊ ሕይወት በአራተኛው ክፍለ ዘመን ጋር የተገናኘ ነው። በወቅቱ በቅዱስ ፓኮሚዮስና አባ ሽኖዳስ ዘመን የነበሩ ገዳማት ታማሚዎችንና አቅመ ደካማዎችን ለመንከባከብ የተለያዩ የመኝታ ክፍሎች ወይም የመጀመሪያ ደረጃ ሕክምና ማዕከላት አቋቁመው ነበር። በግብጽ በረሃ የሚገኙ እንደነ ቅዱስ እንጦኒዮስ እና ቅዱስ መቃሪዮስ ያሉ ጥንታዊ ገዳማት ለምዕመናንና በገዳሙ ለሚኖሩ መነኮሳት መጠለያና የመጀመሪያ ደረጃ የሕክምና አገልግሎት በሰፊው እየሰጡ ይገኛሉ። በአሁኑ ወቅት የግብጽ የጤና እንክብካቤ ስርዓት እጅግ የዘመነ ሲሆን በገዳማቱ ደረጃ ያሉ ክሊኒኮች ከዘመናዊ አብያተ ክርስቲያናት ጋር ተደምረው ለምዕመናን አገልግሎት ይሰጣሉ። የግብጽን ኢኮኖሚ 70% የሚመሩት 10% ክርስቲያኖች ናቸው። የግብጽ ቤተክርስቲያን ዣንጥላ ዘቅዝቃ አትለምንም። ጠንካራ የዶክተሮች ህብረት ስላለ ካህናት ሆነ አገልጋዮቹ መክፈል የማይችሉ ምዕመናንን በነፃ ይታከማሉ። በግብጽ ያሉ ኦርቶዶክስ ገዳማት የሚሰጡት አገልግሎት በመንፈሳዊ ስራ ብቻ አይወሰንም። ለህብረተሰቡ የተለያዩ ማህበራዊ አገልግሎቶችን ያበረክታሉ። ከነዚህም ውስጥ ለመነኮሳት፣ ለምዕመናንና ለአካባቢው ህዝብ የህክምና አገልግሎት፣ የአስቸኳይ ህክምናና የመድኃኒት አቅርቦት፣ ለድሆች ነፃ ወይም በቅናሽ የህክምና አገልግሎት ያበረክታሉ። ከነዚህም ውስጥ ለመነኮሳት፣ ለምዕመናንና ለአካባቢው ህዝብ የህክምና አገልግሎት፣ የአስቸኳይ ህክምናና የመድኃኒት አቅርቦት፣ ለድሆች ነፃ ወይም በቅናሽ የህክምና እርዳታ፣ የነርስና የቤት ሰራተኞች ስልጠና፣ የምግብና ማህበራዊ እርዳታ ለችግረኞች በሰፊው ይሰጣል። ታዲያ ለአባ ገብረ ኪዳን ግርማ ታላቅ ፕሮጀክት ሊበረታታ አይገባውም ትላላችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ተስፋ ከሚጣልባቸው ፕሮጀክቶች አንዱ ስለሆነው የጣና ቂርቆስ አጠቃላይ ሆስፒታል ዓላማው ህንፃ መገንባት ብቻ አይደለም። የታመሙ ሰዎች ህክምና የሚያገኙበት፣ የተቸገረን ለመርዳትና ለሰው ህይወት ለመቆም ድሆች ተስፋ የሚያገኙበት፣ ሰው በአካልና በመንፈስ የሚያገለግል ተቋም ለመፍጠር የተያዘ ራዕይ ነው። በተጨማሪም ቤተክርስቲያናችን ስርዓት እንደተጠበቀ ለማስቀጠል ማለትም በመምህራን ደቀ መዛሙርቱ ራሳቸውን ችለው መተዳደሪያ እንዲያገኙ መታከሚያ ተቋም እንዲዘጋጅላቸው የተፈቀደ ነው። ታዲያ የዚህ ሆስፒታል ራዕይ አባ ገብረ ኪዳን እንዳሉት ሆስፒታሉ ቢሰራ እንታከምበታለን፣ ወጣቶችን ከሱስ እናወጣበታለን፣ ትውልድ እናፈራበታለን፣ ቤተክርስቲያን በክብሯ ጠብቀን የሚሻገር ስራ እንሰራበታለን። አይን ያለው ጆሮ ያለው ሰው ቆይቶ ያያል፣ ይሰማል። እግዚአብሔር ከፈቀደልን ገንብተን በኃጢአት የሚጎዱትን በሱስ የተጠለፉትን ወጣቶች በሱስ ማገገሙን በኩል ነፃ እናደርግበታለን። መታከሚያ ያጡትም ይታከማሉ። አባቶቻችን ሊቃነ ጳጳሳት፣ ካህናት፣ መነኮሳት ክብራቸው በተጠቀሰበት ቦታ እንዲታከሙ ይደረጋሉ። ይህ ስጋዊ ጥቅም ሲሆን መንፈሳዊ ጥቅሙ ግን ገቢ የሚገኝበት ከሆነ በዛ ገቢ ትልቅ ስራ እንሰራበታለን በማለት መልእክታቸውን አስተላልፈዋል። ለቤተ ክርስቲያን ሆስፒታል ያስፈልጋታል ለሚለው ጥያቄ አዎ፣ ቤተ ክርስቲያን ሰውን ለመንፈሳዊ ህይወት ብቻ አታዘጋጅም። ለችግር ጊዜ ከሰው ጎን ትቆማለች፣ የታመመን ትጠይቃለች፣ የተራበን ትመግባለች፣ የተቸገረን ታጽናናለች። በሀገራችን ብዙ ሰዎች በገንዘብ እጥረት ምክንያት ተገቢውን ሕክምና ማግኘት አይችሉም። አንዳንዶች ረጅም ርቀት ተጉዘው ሆስፒታል ይፈልጋሉ፣ ሌሎች ደግሞ
ወጪውን መሸፈን ስለማይችሉ በቤታቸው ይቆያሉ። እንደ ግብጽ ገዳማት ተገቢውን ግንባታ አስጨርሰን የቤተ ክርስቲያን ምዕመናን፣ መምህራን ከተመጽዋችነት ነፃ ልናደርጋት ይገባል። ታዲያ ለዚህ ትልቅ ፕሮጀክት እስከ 400 ሚሊዮን ብር የሚያስፈልግ ሲሆን 130 ሚሊዮን በላይ ተሰብስቧል። ቤተ ክርስቲያን ሆስፒታል ብትገነባ ለመነኮሳት፣ ለካህናት፣ ለምዕመናን እና ለማንኛውም የሚያስፈልገው ሰው የጤና አገልግሎት ሊሰጥ ይችላል። እናም ሁላችንም በጸሎት በድጋፍና በተቻለ መጠን በመሳተፍ እንዲህ አሉ የምህረት ስራዎች እንዲፈጸሙ መርዳት ይገባናል። እግዚአብሔር የቤተ ክርስቲያናችን አገልግሎት ይባርክ። የታመሙት ፈውስ፣ ለተቸገሩት ተስፋ፣ ለሁላችን ሰላም ይስጥልን። አሜን። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ቤተሰብ ያልሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።